ምክንያት አጣሁለት በህይወት መኖሬን ስለተናገርኩ ነው። እንዴት እንደዚህ ታደርጊያለሽ? እሷ እየቃዠች ነው። ምንም ቃል እመኝ፣ የኔ ምንም ያደረኩት ነገር የለም፣ ማስታወሰው ነገር የለም። እሺ ሰላም፣ እንዴት ናችሁ? ደህና ነኝ ያለው። እንግዲህ በእኔና በአዲ ማል የተፈጠረውን ነገር አይታችኋል። ሁላችሁ መጥፎ ነሽ፣ ክፉ ነሽ ስትሉ ነበር እንግዲህ እና አዲን የኔ ለማድረግ ብዙ ነገር አድርጌያለሁ። እሱን አልዋሽም። ግን አንድን ሰው ስታፈቅሩት ብቻ ነው ይሄ ስሜት ይገባችሁ። እና እኔ አዲን በጣም ነው የማፈቅረው፣ በጣም ነበር የምወደው። እሱን የኔ ለማድረግ ደግሞ ብዙ ነገር አድርጌያለሁ። ለሱ ደግሞ በጣም ይቅርታ ጠይቃለሁ። ግን አንድን ሰው ስታፈቅሩት ነው በቃ ይሄ ነገር ሊገባችሁ የሚችለው። በቃ ማለት እንጃ ብቻ በጣም ነው የምወደው እኔ አዲን ማለት ነው። ግን ያንን ሁሉ ነገር ሳደርግ በጣም እንትን ያልኩኝ ነበር ሳርገኝ ነበረው ማለት እሱ ለኔ ለማድረግ ስለምፈልግ ማለት ነው። እሱ ከሌላ ሰው ጋር ሲሆን ሳይ ምናምን ያው ደስ አይለኝም። ግን አዲ የኔ እንዲሆን እፈልጋለሁ በጣም ማለት ነው። አሁን ያንን ሁሉ ነገር አድርጌያለሁ። ግን ለሱ ደግሞ በጣም ይቅርታ ጠይቃለሁ። አሁን ከቃል ጋር ያሉበት ሁኔታ ደግሞ በጣም የሚያስቀና ፍቅር ውስጥ ናቸው። እሷም እንግዲህ እህቴ ናት። እስከዛሬ ነገር ያደረኳትን ነገር በሙሉ ይቅርታ ጠይቄ ሁለቱም ወደ ፍቅራቸው ተመልሰዋል። እሱ ደግሞ በጣም ደስ ብሎኛል፣ አስደስቶኛል። ሁለቱም በጣም ደስ የሚል ሁኔታ ውስጥ ነው ያሉት፣ ደስ የሚል ፍቅር ውስጥ ነው ያሉት፣ የሚያስቀና ፍቅር ውስጥ ነው ያሉት እና ደግሞ እንደዛ ስለሆነ በጣም ደስ ብሎኛል። የኔንም ይቅርታ ጠይቂያቸው ሁለቱም ያው እንግዲህ ተስማምተዋል። አሁን እኔ ዛሬ የመጣሁት ቃልን ቀጥሬያታለሁ። የቀጠርኳት ምክንያት ደግሞ እሷ ስትመጣ አንድ ላይ አብረን እናያለን እና ቃል ደግሞ ከዚህ በኋላ ከምታውቀው ከዚህ ዛሬ ብነግራትና ብትሰማው ብዬ ስላሰብኩት ነው ዛሬ የቀጠርኳት ማለት ነው። ለበፊት ህይወታቸው ነገ ለሚመጣቸው ህይወታቸው ይሄን ነገር ብታውቀው ነገ እንደ አዲስ ከምትሰማው ዛሬ ብነግራትና ብትሰማው ብዬ ስላሰብኩኝ ነው የጠራኋት እና ቃልን እየጠበቅኳት ነው። እንግዲህ እየመጣው ነው ብላኛለች እና አሁን አዲና ቃል ያሉበት ሁኔታ በጣም አሪፍ ነው እና ደግሞ ቃል አንድ ትልቅ ማወቅ ያለባት ነገር አለ ማለት ሁለቱ አሁን ያሉበት ሁኔታ አሪፍ ሁኔታ ውስጥ ነው ያሉት ማለት ሁለቱም በጣም ያስቀና ፍቅር ውስጥ ነው ያሉት እና በቃ ቃል ይሄን ነገር ብትሰማውና ብታቀው ያው እህቴ ናት እና ይሄን ነገር ማወቅ አለባት ብዬ ምን ልነግራት ያሰብኩት ነገር አለ እና ያን ነገር ለሁለቱም አዲንም እንዲጎዳው አልፈልግም፣ ሁለቱም እንዲለያዩ ፈልጌ አይደለም ነገራቸው ማለት ነው። ግን እህቴ ስለሆነች ያው ይሄንን ነገር ደግሞ ማወቅ አለባት። ነገ እንድትጎዳብኝ አልፈልግም። ግን በሁለቱ መሀል ደግሞ ምንም ነገር እንዲፈጠር ስለማልፈልግ ያንን ነገር ደግሞ ቃል አስገብቼ ነው የምነግራት ማለት ነው። ማለት ስሜታዊ ሆና ከሱ ጋር እንድትለያይ ለሱ ደግሞ ብዙ መስዋዕትነት እሷም ቢሆን ከፍላለች ማለት በቃ እሷም በጣም ትወደዋለች። እኔም ቢሆን ያደረኩት ነገር ስለዚህ በቃ የሁለቱም ፍቅር ነው የምፈልገው ማለት ደግሞ አሁን የእህቴ ስለሆነች ይሄን ነገር ደግሞ በደንብ ማወቅ አለባት። ያን ነገር ደግሞ ከሱ ጋር እንዲለያዩ ማልፈልግም፣ እንዲጣሉ ግን ግዴታ ማወቅ ስላለባት ነው የምነግራት። አሁን እየጠበቅኳት ነው ግን ቃል አስገብቼ ነው የምነግራት። በሁለቱም ምንም አይነት ነገር አሁን ካሉበት ፍቅራቸው እንዲቀንሱ አልፈልግም። በቃ ሁለቱም ደስተኛ ስለሆኑ ይሄን ነገር ደግሞ ማወቅ ስላለባት እህቴ ስለሆነች ግዴታ ስለሆነ በቃ እንግዲህ እነግራታለሁ። እየመጣች ነው እየጠበቅኳት። አሁንና እንደውም መጣች። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆይሽ። ምን ፈልገሽ ነው ደግሞ ዛሬ ቀጠርሽ? ይኸውልሽ ዛሬ ቀጠርኩሽ እንግዲህ ለህይወትሽ አስፈላጊ ነው ብዬ ያሰብኩትን ነገር ነው ነግርሽ የምትያው ማለት ነው እና በደንብ አድምጪ። አሁን እኔ ከአዲ ጋር ያላችሁበት ሁኔታ ምናምን ደስ የሚል ሁኔታ ውስጥ እንዳላችሁ አውቃለሁ እና ከሱ ጋር እንድትጣሉ ፈልጌ አይደለም ይሄን ነገር ምነግርሽ ማለት ነው እና ደግሞ ቃል እንድትገቢልኝ እፈልጋለሁ ማለት አሁን ካላችሁበት ሁኔታ ውስጥ እንድትቀንሱ ምንም አልፈልግም። ስለምን ቃል እና ደግሞ እህቴ ስለሆንሽና ማወቅ ስላለብሽ ስለ ወደፊት ህይወትሽ ስላሰብኩ ነው ይሄን ነገር ምነግርሽ ማለት ነው እና ቃል ገብተሽ በስነ ስርዓት ምነግርሽ ነገር ትሰሚኛለሽ። ሰምተሽኛል? ምንድን ነው የምትናገሪው? አልገባኝም እስካሁን እያወራሽ ያለሽ ነገር። በቃ ያው እንደ እህትነት ላስብ ብዬ ነው እየነገርኩሽ ያለሁት ማለት ነው። እሺ እንደ እህትነትሽ እሺ ቀጥ ንገሪ። መጀመሪያ ቃል ትገቢልኛለሽ ይሄን ነገር አሁን ካላችሁበት ውስጥ እንድትቀንሱት አልፈልግም። ፍቅራችሁ እንዲቀንስ አልፈልግም። እሱም እንዲጎዳ አንቺም እንድትጎጂ አልፈልግም።
እና አሁን የምነግርሽን ነገር ደግሞ ቃል እንድትገቢልኝ እፈልጋለሁ። አንቺ መጀመሪያ ተረጋጊ፣ እንድትረጋጊ ነው የምፈልገው እና እኔ ደግሞ እንደ እህትነት ነው እያሰብኩልሽ ያለሁት ማለት ከዚህ በኋላ ለምትኖሪ ህይወት ነው እና ደግሞ እኔ በሁለታችሁ መሀል ስለተፈጠረው ነገር አዝኛለሁ። ታውቂያለሽ እንዴት እንደተጎዳው ማለት ነው እና በቃ ሁለታችሁም ሰላም እንድትሆኑ ፈልጋለሁ። በቃ አውቃለሁ ወደው ነበር ግን ያ ያለፈ ታሪክ ነው፣ የሆነ ነገር ነው፣ የቀረ ነገር ነውና በቃ አሁን አንቺም ስለ አለፈው ነገር ትተሽ ከዚህ በኋላ ስለሚመጣው ነገር ነው ማሰብ ያለብሽ። እኔ ደግሞ ለዛ ነው ልነግርሽ የመጣሁት ማለት ነው። እሺ ንገሪኝ። ምንድነው? እነግርሻለሁ። መጀመሪያ አንቺ እኮ እንዴት እንደምትናደጂ ስለማውቅ ነው። በቃ የሆነ ቸኩለሽ ምናምን ማይ ትልቅ ውሳኔ እንድትወስኚ አልፈልግም። ማለት ተረጋጊና በቃ አስረዳሻለሁ። ከባድ ነገር ነው ያክል የምናደደው ነው እኮ መጀመሪያ በቃ ምንም አይነት ነገር ቢሆን አይምሮሽን አሳምኚኝ። ችግር የለውም። እስካሁን ያለሽኝ ነገር ሁሉ ረስቼው አሁንም አብልሻለሁ። ስለዚህ ቀጥይ ንገሪኝ እኮ ስላለፈው ነገር ማውራትሽን ተይና በቃ ከዚህ በኋላ ለሚመጣው ነገር ነው እኮ ንገሪኝ እኮ ልነግርሽ እኮ ነው የመጣሁት። መጀመሪያ አንቺ ተረጋጊና ከዛ ሁሉ ነገር አስረዳሻለሁ። ግን መጀመሪያ አንቺ በትክክል ቃል ግቢልኝ። በቃ ምንም አይነት ነገር ቢሆን በትዕግስት ልታዳምጪኝ፣ ልትናደጂም አልፈልግም። ልትናደጂ አይደለም የምነግርሽ እና ያን ነገር መጀመሪያ ቃል ግቢልኝ። ቃል ገብቼልሻለሁ። ቀጥይ። በስነ ስርዓት ቃል ግቢልኝ። እሺ ቃል ገብቼልሻለሁ። ቀጥይ። በቃ ቃል ገብተሽልኛል። አሁን ምንም ነገር ብናገርሽ አትናደጂም? አልናደድም። ግን ከተናደድሽ የምር ይደብራል። እግዚአብሔር ማርያም እንደሚያናደኝ ነገሩ ያወቅሽ እንዳትናደጂ ብለሽ ባህሪን ያወቅሽ እንዴ ነው። በቃ ቃል ገብቼልሻለሁ። ጽዮን ንገሪኝ እኮ እንደማትናደጂ ቃል ግቢልኝ። በቃ ምንም ነገር ሊሆን ይችላል። አይምሮሽን እንድታሳምኙ እፈልጋለሁ። እሺ አሳምኛለሁ። እሺ ንገሪኝ። በቃ ልንገርሽ። እሺ እንግዲህ አዲ በታመመበት ሰዓት ላይ እኔና አዲ አብረን እንደነበርን ታውቂያለሽ እና እኔና አዲ መሀል ላይ ማለት ነው። ግን በደንብ ቃል ገብተሽልኛል? አዎ። ምንም ነገር ብነግርሽ አትናደጂ? ችግር የለውም። ንገሪኝ። እኔና አዲ ጋር ብለሽ ነው ያቆምሽ? ንገሪኝ። አዎ እኔና አዲ ያው በቃ ማለት በታመመበት ሰዓት ላይ ማለት በቃ አይምሮ ልክ ባልሆነበት ሰዓት ላይ በቃ እኔና አዲ ምንድነው እኮ ልነግርሽ እኮ ነው። ሳልነግርሽ እንደዚህ ከሆንሽ ስነግርሽ እንዴት ልትሆኚ ነው? እሺ ቀጥ ግን መጀመሪያ ራስሽን እንድታረጋጊ እፈልጋለሁ። መጀመሪያ በቃ ተረጋጊና ቀስ ብዬ እነግርሻለሁ። ወይ ቁጭ ማለት ካለብሽ ቁጭ በይና ንገርሽ። ችግር የለውም ንገር። እኔና አዲ በታመመበት ሰዓት ላይ እኔና አዲ በቃ ማየን ግንኙነት አድርገናል። እኔና አዲ ማለት ነው። አሁን እንድትናደጂ አይደለም ነግርሽ ማለት ስለማውቀው ነው። መጀመሪያም ቃል ግቢልኝ አልኩሽ። ምንድን ነው ያልሽኝ? አንዴ ንገሪኝ እስኪ። እኔና አዲ በቃ ማየን ግንኙነት አድርገናል ማለት ማይሆን ግንኙነት ማለት አልገባኝም። ከዚህ በላይ ማይሆን ግንኙነት ማለት አልገባኝም። እኔ እኮ ምነግርሽ ለአንቺ ነው። ይኸውልሽ ይሄን ጸባይሽን ስለማውቀው እኮ ነው ተረጋጊ እያልኩሽ ያለሁት። እሺ ተረጋግሻለሁ። ንገሪኝ። ማይሆን ግንኙነት ማለት ምን ማለት ነው? ከዚህ በላይ በምን አይነት አማርኛ እንዳስረዳሽ ነው የምትፈልጊ? እኔ እኮ ነገ ስትሰሚ ከሚቆጭሽ አሁን ልንገርሽ ብዬ ነው እየነገርኩሽ ያለው። አይደለም አልገባኝም። ማይሆን ግንኙነት ማለት አልገባኝም። ጽዮን አብራችሁ አድራችኋል? አዎ። እንደዛ ነው። አንቺ ውሻ እያዋሸሽ ነው። የምርሽን ነው? አዲ እንደዛ አያደርግም። አንቺ ግን መጀመሪያ ቃል ገብተሽልኛል እኮ። አዲ እንደዛ አያደርግም። አዲን አውቀዋለሁ። አድርገዋል። ምን አድርገዋል? ሰላም በይ። ልቀቅኝ። አድርገዋል? አያደርገውም። ምንድነው? ምን ብለሻል? የጠየቀችኝ ጥያቄ ነው የመለስኩላት። ምንድነው የጠየቀችኝ? ምን ብለሻል? ምንድነው? ቃል አያደርገውም። ምን ሆነሽ ነው? አድርገዋል? አያደርገውም። እውነትሽን ነው አይደለም? ንገሪኝ ጽዮን፣ ንገሪኝ እባክሽ ንገሪኝ። ምንድነው? ተረጋጊ። ምንድነው? ምን ብላሽ ነው? ንገሪኝ። ልቀቅኝ። ምን ብላሽ ነው? ንገሪኝ። አድርገዋል? ምን አድርገዋል? ምንድነው? አድርገዋል የምትይኝ ቃል? ተረጋጊ። ምን ሆነሽ ነው? ምን ብለሻት ነው? ምን ብለሻት ነው? ተናገሪ። ምን ሆነሽ ነው? ዝም በል ተናገሪ። አድርገዋል? ምን ብለሻት ነው? በትክክል እንዳላደረገች ተናገሪ።
አልታሰብኩኝ ነው። እኔ ምን ብላሽ ነው? ኧረ ንገሪኝ በእናትሽ ልቀቀኝ። አንቺ ውሻ አሁንም እኔ ምንም አላረኳትም። አዲ ተረጋጋ። እና ምንም ሳታረጋት ምንድነው እንደዚህ የምትሆነው? ተጫወታችሁብኝ፣ ሁለታችሁም ተጫወታችሁብኝ። ኧረ በእናትሽ የሆንሽውን ንገሪኝ። እኔ ምንም ያረኩት ነገር የለም። ምን ብላሽ ነው? ልቀቀኝ ውሻ። አንቺም እኔም አንተም ቢሆን ተጫወታችሁብኝ። እኔ ምንም የማውቀው ነገር የለም። የምትይኝ ነገር ምንም ግራ እየገባኝ ነው። ምንድነው ግራ የሚገባ? አብራ ስተኛ እሱ ጠፍቶ ነው? ማን? እኔ አንተ? አንቺ? እኔና አንቺ አብረን ተኝተናል? እኔና አንቺ አብረን ተኝተናል ወይ? አዎ እንደዚህ ገላችሁ። አስመሳይ ናችሁ ሁለታችሁ፣ አስመሳዮች። ምንም የማውቀው ነገር የለም። እኔ ምንም የማውቀው ነገር የለም። ውሸቷን ነው እንደዚህ የምትል፣ ውሸቷን ነው፣ ውሸቷን ነው። እኔ ከአንቺ ጋር ምንም ያደረኩት ነገር የለም። አይን እያየ መልስልኝ። ተኝተሃል አልተኛህም? ዝም ብለሽ መልስልኝ። እኔ ምንም አልተኛህም። ይኸውልሽ፣ ዝም ብለሽ እንደዚህ የምታደርጊው ነገር ሰሚ፣ ምንም ዝም ብለሽ ሴራ አትስሪሽ። እኔና አንቺ ተኝተናል። ኧረ ቃል ተረጋጊ፣ ቃል ተረጋጊ። ልቀቀኝ። እኔ ይኸውልሽ ምንም ያደረኩት ነገር የለም። ቃል የምሬን ነው፣ የምር ቃል። እኔ ዝም ብላ እሷ እየቃዠች ነው። ምንም ቃል እመኝ፣ እኔ ምንም ያደረኩት ነገር የለም። ማስታውሰው ነገር የለም። ምክንያት አጣሁለት በሕይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን። መቼ ነው እኔና አንቺ እንደዚህ አይነት ነገር ያደረግነው? መቼ ነው እኔና አንቺ እንደዚህ አይነት ነገር ያደረግነው? አንተ መቼ ራስን ታስታውስ ነበር? አዲ እኔ ከአንቺ ጋር መቼም ላደርገውም አልችልም፣ አላደረኩም። አንተ ሲጀመር ያኔ መች ስለራስህ ታውቅና ነው? እኔ ካንቺ ጋር ተኝቻለሁ። አዎ። ምን ያክል ሴራ ብትሰሪ ነው እንደዚህ የምታደርጊው? እውነቱን ስለተናገርኩ ነው። እንዴት እንደዚህ ታደርጊያለሽ? ይኸውልሽ እኔና አንቺ እንደዚህ በቀላሉ የምንላቀቅ እንዳይመስልሽ። ይኸውልሽ እኔ እመለቀሽ እንዳይመስልሽ። መቼም ከአንቺ ጋር የማላደርገውን ነገር አንቺ ምንም ራሴን ባላውቅም እኔ ከአንቺ ጋር ላደርገው አልችልም። እሺ እየሰማሽ ነው አይደል? ሁለተኛ ይኸውልሽ በቃ እበቃልሻለሁ። አብረን የሰማነው የፍቅር ዘፈን